ልጅቷ ሌላ ብዙ ሰው ጠይቃለች። ስም መጥቀስ አልፈልግም እኔ ብዙ ሰው ጠይቃ እንትን አለች እምቢ አሏት። ረዋን ጋር ምን አለቻት? እኔ ልጅ እናት ነኝ ምናምን ብላ ብዙ ነገር አሰመጠቻት። ረዋን ምስኪን ናት፣ ደካማ ጎኗ ይሄ ነው። ከዛ ምን አደረገች እሷ? ነይ ውሰጅ፣ ግን በአንድ ወር ውስጥ እኔ እንደዚህ ያለብኝ ብዙ ነገር ማስተካከል ነገር ስላለ ብር ያስፈልገኛል አለቻት። አይ እንደዛ ከሆነ በአንድ ወር ውስጥ እመልሳለሁ ብላ አይን የዚህ ቁጭ ብዬ ካሜራ እያለ ሰጠቻት። 5000 ታክሲ ይዛ ነው የመጣች። እዚህ በር ላይ ይዛ ሄደች። ከዛ 2 ወር ሆነው። አረ 1 ወር ላይ ደወልን። አረ መልሽ እንጂ ተይ አሁን እኮ ብር እንደዚህ ያስፈልገናል ምናምን ስላት፣ ከዛ ልጅቷ እንትን አትልም። አንድ ጊዜ ካርቶን እንትን አድርጋ ላከችልኝ በዋትስአፕ። በካርቶን የሞላ የለም ውጭ ሀገር ልልክ ነው አለችኝ። ተመልከች። ከዛ ስንደውል 3ኛ ወሩ ብሎክ አደረገችን። አሁን ዋትስአፕ ብሎክ። ከዛ ወደ ህግ የምንወስደው እናንተ ደግሞ እኔ በጣም ማከብራችሁ ማዘሯ ኤምን ሳሪ አክስቴ አራታችሁ ደግሞ ኤሚኬን እኔ እናንተን ለኔ እዚህ ቦታ ያደረሳችሁኝ ከአላህ በታች አራታችሁ በጣም ስለማከብራችሁ በኋላ ሴት ልጅ ወደ ህግ ሂደል ምናምን ጥሩ አይደለም። እሷም ሰርታት ብላ ብራችን ትመልስ ብዬ ነው እኔ ማዞራ ጋር ያመጣሁት። እንደ ቀልድ ነው እንደውም ያነሳሁት እና እንትን እንዳትጎዳ በኋላችን ልጅ እኔ ቀመስኳት እስር ቤት እንዳትቀምሳት ተናግሬያለሁ። እናንተ ራሱ ማርያምን እንትን ኡስሚ አታበድሩ በቃ አላስ። ምክንያቱም በዚህ ሰዓት ሰው አይሰጥም፣ ማርያምን አይሰጥም። በጣም ከባድ እኔ ጽፌላታለሁ። እንግዲህ ነው አይደለም። አንደኛ ቢዝነስ ላይ ስትሆኝ እኮ ሳሪ ብር እኮ ይቸግርሻል። ገባሽ? ሆነ ኧረ ተይ መሲ፣ የፈለገ ቢቸግር ካላስ እና ኡስማን 4000 ብር ከተባሉ 100 ብር አይሚን 50 ብር 100 ብር መስጠት ይሻላል እንጂ እንዳያበድሩ። እሱን እኮ ነው የምልሽ። ይቸግራል፣ ማንም ሰው ይቸግሯል። ግን ደግሞ በቃ ተበድራችሁ እንደዚህ መከራ እንትን ከምታዩ ማትመልሱ ከሆነ አትበደሩ። አሁን ጽፌልሻለሁ ነይና ተነጋገሪ። ሳሪ ጋርም ተሄደ የትም ተሄደ እዚህ ነይና ተነጋገሪ ማሬ። በአሁኑ ሰዓት በሰጡ መሰደብ፣ በሰጡ መቦለክ፣ በሰጡ ሂዱ ከሌ ቤት እፈምሳለሁ መባል ነው ካላስ ያለው። ስለዚህ ነው ወይ ናውጣ አቢዲ ቦልኪው ማዞራ ወራ ዝም በል አንተ ደግሞ ምን እኔ ማከብራት አንተ ደንቆሮ ማይ ምን ማዞራ ትላለህ? አንድ ፍሬ ልጅ እናቴ ናት። አንተ ደደባ ነግሬሃለሁ። አርፈ ቁጭ በል። ስልኳ ቀጥታ አይሰራም እኮ ስልኳ ቀጥታ አለ። ረዋን ጠይቃታለች ኡስሚ ረዋን እኛማ ተቦለክን እኮ ሳሪት ያንን ዋትስአፕ ላይ የምናወራው ስልክ ምን አረገች ልጅቷ? አሁን ቦለከቻቸው። ወላሂ ብሎክ አሳይሻለሁ። ብሎክ አረገችን እልሻለሁ። ብሎክ በቃ እሱ ነው ደግሞ እኔ ስሜቴን የነካው። ምንድነው አንድ ሰው እንደተበደረ ሰው እኔ ብኖር እዚህ ይችላል። አሁን አንድ ሰው ወደ ሱቃችን እንኳን አይመጣም። እኔ ላይቭ ላይ ነው የምጫወተው መስቃው እንጂ በአካል ሲመጡ ራሱ ፊት አልሰጣቸውም። ገዝተው ቀጥ ብሎ ነው የሚወጡ። ምንም ወሬ የለም። ገብቶሻል ሳሪ? እኛ የታመተን ብድር ሰው እንትን እኛ ብዙ መስራት እያለብን አሁን ብዙ ነገር ይኸውልሽ፣ በዚህ ብርድ ሰዓት ግን አሁን 5ኛ ወር እየመጣ ነው። አዲስ ቤት ነው የቀየርን። ብዙ ወጪ አለ ታውቂያለሽ። ስማ ኡስሚ ገንዘብ ነው ካላስ። ግን እኔ አሁንም ሙሉ በሙሉ እዚህ ጋር 2000 ሰው አላችሁ። ለሰው ሳንቲባችሁን አትስጡ። አለቀ በቃ እንዳሰጡ። ምክንያቱም ሰታችሁ መሰደብ ካማራችሁ፣ መቦለክ ካማራችሁ እንደዚህ በየቦታው እየሄዳችሁ ኧረ እባካችሁ ብሬን አሰጡኝ እያላችሁ ከማልቀስ አትስጡ ጋይስ። የፈለገ ነገር ቢሆን እንዳሰጡ። እኔ የምመክራችሁ ይህን ነው። ክፉ ናችሁ፣ አዎ ክፉ ናችሁ። መጥፎ ናችሁ፣ አዎ መጥፎ ናችሁ። በቃ አለቀ። ሁሉም አሁን እሷ የራሷን ህይወት ቀጥ አርጋ እየመራች እየሸጠች እየቸረቸረች ነው። ደግሞ እሷ አሁን እኔ ብናገር ሌላ ነገር ነው እናገራለሁ ደግሞ። ምክንያቱም ካላስ እንዳሰጡ ማርያም እንዳሰጡ። እሺ ውዶቼ እናንተ ክፉ ናችሁ። አዎ አሁን እኔ ለምሳሌ አልሰጥም፣ ብር አልሰጥም። ለምን እሰጣለሁ? ተበድሬ ተካስሼ ታውኛላችሁ? አልሰጥም። ያለኝን አሁን ለምሳሌ የሆነ ሰው ሲመጣ 100 ብር 200 ብር ካለኝ እሰጣለሁ። ካላስ ለምን ብዬ አልሰጥም። አያስፈልግም። አንድ ብርም እኔ ታክሲ ወድጄ ነው እንዴ ሳሪ? ታክሲ ላይ ስወርድ ለራሱ እኮ ሜዞ ሳንቲም ተቀብዬ መልስ እየወረድኩኝ ካዝናለችኝ እያስቀመጥኩ እያጠራቀምኩ ነው። ታውቂያለሽ ማዘሯ አሁን ብር እያጠራቀምኩ ነው። 55 ብር 3 ብር
10 ብር እየሰማሽ ነው? አዎ አንቺ ጭንቅ የለብሽ አንቺማ አላረገሽ ችግር የለብሽም። አንቺ ሮማንቲክ ላይ ነሽ። እሺ ሼር አርጉላት፣ ሳሪ ሼር አርጉላት አይደለ? ላተለን እንዴ ስባ ሳትታወቅ ጋይስ ለማን ነው ሼር እዚህ ብቻ አንቺ ጅንኑ ኦስማን ሼር አርጉላት፣ ንገራቸው ስሟን። እኔ ስንት ጊዜ ሼር አድርጌላታለሁ። እቺ ልጅ በቃ መታሰር ነው የፈለገችው። እኔ ምን አገባኝ? እኔ ወደ ጥራቸውና ሼር ያድርጉላት። ሙሉ ካሜራ አለ፣ ማስረጃ አለ። ቁጭ ባልኩበት እኔ ዛኔ አዲስ ረዋን ጋር አዲስ ተውውቅ ነው ያለ ነው። ለምንድን ነው የሰጠቻት ስላት አይ እንደዚህ ምስኪን ነው ማለች። እንዴ እኔ አበድሪኝ ያልኳት ረዋን በዛ በፈጠነ መልስ ማለት ነው። እንዴ እኔ ዳሌን አይጡት ምሸጥ እዚህ ወርጄ ነው እንዴ የታችኛው ምናምን እያልኩኝ ምን ሰው ግን እኮ አሁን ኮፕሊንግ አድርጎ አሁን ነይ እኔ በጸባይ መጣሽ እዚህ ላይ ችግሩ ይፈታ ቶሎ በይ ምጪ ብራችን ስጭን የለኝም ካልሽ የተደረደረው ሽፎን ይሁን ማሲ ቀጥታ ደውይላት። ኧረ ሜርሲ ምርጥ ልጅ ነች፣ ማርያምን ትሰጣለች። ደውይላት ቀጥታ። ኧረ ዝም በይ ሀዊ ስማርት፣ ዝም በይ ሀዊ፣ ዝም በይ ደውይላት ውዴ። ለማን ዝም በይ ሰው አታሞግሽ፣ ዝም በይ አንቺ እንዴ ለማን ማርያምን ደውለሽ ጠይቂያት በውስጥ። ይሁን ከዚህ በኋላ ብር እንዳታበድሪ ውዱዬ። እኔም ያለሽ እንዴ ሀዊ እመቤቴን እንዳታበድሪ አረጋሽትም ትላ ለኔ መርጥ። እኔ አላበግደኝ ሰይፊኝ አልሰጥም። እኔ በእጅ ሰጥቼ በግራ አልፈልግም። ግን ማለት ያን ያህል እንትን አይነት አይደለችም። ሀዊ ማታውቂው ነገር አለ እንትን አትበይ ተይ እንጂ ሀዊ። አይ አጋጣሚ ሆኖ ሊሆን ይችላል። ገብቷል። ያው ላይክ ባለቤትክ መጀመሪያ እሺ ሼር አርጉላት በቃ። እሺ ስሟን እኮ ተነገረች። ሳሪ እኔን ማዘሯን ታበድረኛለች። አንድ ብር አይሰጥኝም። ሳሪ አበድሪኝ ብላት አታበድረኝ። ገባኝ ኡስማን ብር ይኸውልህ ለምን አስተነፈሽን ተባረክ ይላሉ። የወሬ ጥማት አይደለም። ይኸውልህ ያው ልክ ሁሌም የመጀመሪያው ኮከብ ኤሪስ